ቅዳሜ ሐምሌ 13 2004 እንደ ኢትዮጵያን አቆጣጠር ሐምሌ 6 2016 ከቀኑ 6:11 ላይ ዩናይትድ ስቴትስ ለጥቂት ከአሰቃቂ ብሔራዊ አደጋ አምልጣለች። ይህም በትክክል እንዴት እንደተከሰተ የሚያሳይ ካርታ ነው። ከቀኑ 6:02 ላይ ዶናልድ ትራምፕ በስሎቫኒያ በስር በሚገኝ የበትለር ፋርምስ ሎ ግቢ ሲሆኑ የተመረጠውም ለብዙ ሰዎች የሚበቃና በግልጽ የምታይ በመሆኑ ነው። የሪፐብሊካን ብሔራዊ ኮንቬንሽን ከመጀመሩ ጥቂት ቀናት ቀደም ብሎ በሺዎች የሚቆጠሩ ደጋፊዎች የቀድሞውን የፕሬዝዳንቱን ንግግር ለመስማት ተሰብስበው ነበር። ትራምፕ ንግግር ከጀመሩ ገደማ 6 ደቂቃ ሆኗቸው ነበር። ከበስተጀርባቸውም ሁለት ተኳሽ መከላከያ ቡድኖች በሽር ጣሪያ ላይ ሆነው ህዝቡን ቁልቁል ይከታተሉት ነበር። እነዚህም ቡድኖች ሆክ አይ በመባል የሚታወቁ ሲሆን ስራቸውን በዙሪያ ያለውን አካባቢ ሊኖር የሚችል ስጋት መቃኘት ነው። ወደ ሰሜን አቅጣጫም 430 ጫማ ያህል ርቀት የ20 ዓመቱ ቶምስ ማትዌይ ክሩክስ የአሜሪካን ግላስ ሪሰርች በመባል የህንፃ ጣሪያ ላይ ወጣ። በወቅቱም በአባቱ በህጋዊ መንገድ የተገዛ ዲፒኤምኤስ ፓንተር አርሚስ AR-15 አይነት ጠመንጃ ታጥቆ ነበር። በአካባቢው የነበሩ ሰዎች ተኩስ ከመጀመሩ ጥቂት ደቂቃዎች በፊት ክሩክስን መመልከት ጀምሮ ነበር። አንዳንዶችም ለሀገር ውስጥ ፖሊስ ይጠቁሙ ነበር፣ ሌሎችም ደግሞ ሊቀርጹት ይሞክሩ ነበር። አንድ የሀገር ውስጥ ፖሊስ መኮንን በድርጅት ወደ ጣሪያ ወጥቶ ነበር። ነገር ግን ክሩክስ ጠመንጃውን ወደ እሱ ሲያዞር መኮንኑ ወደ ኋላ ተመለሰ። ከቀኑ 6:11 ላይ ትራምፕ በአንድ ስክሪን ላይ ያለውን ሰንጠረዥ ለማሳየት ጭንቅላታቸውን ወደ ቀኝ አዞሩ። ይህችም ትንሽ እንቅስቃሴ ህይወታቸውን ሳታተርፍ አልቀረችም። ከቅስፈት በኋላም ክሩክስ ከ8 ጥይቶች የመጀመሪያውን ተኮሰ። ጥይቱም የትራምፕን ቀኝ ጆሮ ለግጦት አለፈ። ትራምፕም ከመድረኩ ጀርባ ሲሸሸጉ የሴክሬት ሰርቪስ ወኪሎችም እሳቸውን ለመሸፈን ተሯሯጡ። በህዝቡ መካከል ጥይቶቹ 3 ሰዎችን መቱ። የ50 ዓመቱ ኮፕራቶር ቤተሰቦቹን ለመከላከል ሲሞክር ተገደለ። ዴቪድ እና ኮፔንሃይቨር የተባሉ 2 ግለሰቦች ደግሞ በጽኑ ቆሰሉ። በሰሜን በኩል ባለው ጣሪያ ላይም የሴክሬት ሰርቪስ ተኳሽ ቡድኖች ክሩክስን ተመልክተው አጸፋዊ ተኩስ ከፈቱ። የመጀመሪያውም ጥይት ከተተኮሰ ከ26 ሰከንድ በኋላም ተኳሹ ተገደለ። ለአንድ ደቂቃ ያህልም ዝቅ ብለው ከቆዩ በኋላ ትራምፕም በቁመታቸው ቆሙ። በፊትና በጆሮአቸው ላይም ደም ይታይ ነበር። ወደ መኪናቸውም ከመወሰዳቸው በፊት ግን ቆም ለማለት ፈለጉ። እጃቸውንም ወደ ላይ በማንሳት ለህዝቡም ተዋጉ፣ ፋይት ፋይት እያሉ ጮሁ። ተኳሹም ቶምስ ማትዌይ ክሩክስ ምንም አይነት የወንጀል ታሪክ አልነበረውም። እሱ የተመዘገበው የሪፐብሊካን ፓርቲ አባል የነበረ ቢሆንም ቀደም ሲል ለዲሞክራቲክ ድጋፍ ድርጅት የ$15 ልገሳ አድርጎ ነበር። ስለ ድርጅቱ መንስኤና እሱ ወደ ጣሪያ እንዲወጣ የፈቀደው ከፍተኛ የደህንነት ጉድለት ምርመራው ቀጥሏል። ይህም ክስተት እንደ አውሮፓውያን አቆጣጠር በ1981 በሮናልድ ሬጉን ላይ ከተደረገ ሙከራ በላይ ለመጀመሪያ ጊዜ አንድ የአሜሪካን ፕሬዝዳንት ወይም እጩ ተወዳዳሪ የግድያ ሙከራ የተደረገበት ሆኗል። ይህም ሀገሪቱ ስለ ፖለቲካዊ ጥቃትና ስለ መረጃ ደህንነት ጥያቄ ውስጥ እንድትገባ አድርጓታል። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።